ሳታስቡት የሰማችሁት ሰው በየሌሊቱ ወደ ውሻ ቢቀየርባችሁ ምን ታደርጋላችሁ? ይባስ ብሎ ደግሞ ያንን እርግማን ለመስበር በውሻነታችሁ ያንኑ ሰው በድጋሚ መሳም ቢኖርባችሁስ? እሱ ደግሞ ውሻን እንደሞት የሚፈራ ሰው ቢሆንስ? እንኳን ወደ ቻናላችን በደህና መጣችሁ። ዛሬ በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎች ልብ የሰረቀው አስቂኙን ልብ አንጠልጣዩንና በፍቅር የተሞላውን A Good Day to Be a Dog የተሰኘውን ድራማ ሙሉ ታሪክ በዝርዝር እናያለን። ይህ ታሪክ ተራ የፍቅር ታሪክ አይደለም። ከ500 ዓመታት በፊት ከተፈጸመ ጥንታዊ በቀል፣ ከእርግማንና ካልተፈቱ የዕጣ ፈንታ ስራዎች ጋር የተያዘ ጥልቅ ሚስጥር ነው። እስከ መጨረሻ አብራችሁ ቆዩ። ታሪካችን የሚጀምረው ሃንሄና በተባለች ወጣትና ደስተኛ የሁለተኛ ደረጃ ትምህርት ቤት የቋንቋ መምህር ነው። ሄና በውጭ በኩል ሙሉ በሙሉ ተራ ሰው ትመስላለች። ነገር ግን ማንም የማያውቀው አንድ የሚያስገርም የቤተሰብ ሚስጥር አላት። የሄና ቤተሰቦች በትውልድ የተላለፈ ከባድ እርግማን አለባቸው። ከማንኛውም ወንድ ጋር የመጀመሪያ መሳሳም ካደረጉ ከዚያች ምሽት ጀምሮ በየሌሊቱ ከሌሊቱ 6 እስከ ጠዋቱ 12 ሰዓት ድረስ ወደ ትንሽ ውሻነት ይቀየራሉ። እርግማኑን በቋሚነት ለመስበር ደግሞ በ100 ቀናት ውስጥ ያንኑ የሳሙትን ወንድ በውሻ ቅርጻቸው በድጋሚ መሳም አለባቸው። ይህ ካልሆነ ግን እስከ ሕይወታቸው መጨረሻ ድረስ በየሌሊቱ ውሻ እየሆኑ ይቀጥላሉ። በዚህ ምክንያት ሄና ከወንዶች ጋር ፍቅር ለመጀመር በጣም ትፈራለች። ደስተኛ የፍቅር ሕይወት ኖሯት አያውቅም። ነገር ግን በትምህርት ቤቷ ውስጥ የምትወደው ደስ የሚልና ተወዳጅ የሆነ መምህር ቦጊዮን የሚባል የሂስቶሪ መምህር አለ። ሄና በሚስጥር ትወደዋለች። በሌላ በኩል ደግሞ ጂን ሰውን የሚባል የሂሳብ መምህር አለ። ሰውን በጣም ቆንጆ፣ ዝምተኛና ኩሩ ነው። ነገር ግን ከሄና ጋር ተቀራርበው አያውቁም። ሄና ሰውንን ይጠላኛል ብላ ታስባለች። አንድ ምሽት የመምህራን የመጠጥ ግብዣ ላይ ሄና ከመጠጥ በላይ ትጠጣለች። ከመጠጧ ብዛት የተነሳ ከውጭ የቆመውን ሰውንን የምትወደው ቦጊዮን መስሏት በድንገት ሄዳ ከንፈሩን ሳምት አድርጓለች። ወዲያውኑ ወደ ቤቷ ስትሮጥ ሰዓቱ እኩለ ሌሊት 6 ሰዓት ይሆናል። በድንገት አካሏ መለዋወጥ ይጀምራል። እናም ፍጹም ወደ ሆነች ትንሽ ውሻ ትቀየራለች። አሁን እርግማኑ መስራት ጀምሯል። ሄና በ100 ቀናት ውስጥ ሰውንን በውሻነቷ መሳም አለባት። ነገር ግን የሚቀጥለው ቀን በትምህርት ቤት የሰማችው እውነት ሙሉ በሙሉ ተስፋ አስቆርጧታል። ሄና በሌሊት በውሻ ቀርጾ ወደ ሰውን ቤት አቅራቢያ በመሄድ እሱን ለመሳም ትሞክራለች። ነገር ግን ሰው ውሻ ባየ ቁጥር ይደነግጣል፣ ይጮሃል፣ ይሮጣል። ሰውን በሕፃንነቱ በደረሰበት ከባድ የአእምሮ ጉዳት ወይም ትራማ ምክንያት ውሻ በጽኑ ይፈራል። ሄና ሁኔታውን ስታይ ግራ ትጋባለች። አንድ ትልቅና ኩሩ ወንድ እንዴት ትንሽ ውሻ እንደ አንበሳ ይፈራል ብላ ትገረማለች። ነገር ግን ጊዜው እየተቆጠረ ነው። 100 ቀናት በፍጥነት እያለቁ ነው። በዚህ መሃል አንድ ያልተጠበቀ እገዛ ታገኛለች። የሰውን የእህት ልጅ የሆነው ተማሪ ዩል ሄና በሌሊት ወደ ውሻነት ስትቀየር በድንገት ያያታል። ሄና እውነቱን ልትደብቅ ብትሞክርም ዩል ሚስጥሯን ይደርስባታል። እንደ ዕድል ሆኖ ዩል መልካም ልጅ በመሆኑ ሰውን ለመርዳት እና የሄናን እርግማን ለመስበር የሄና አጋር ለመሆን ይስማማል። በቀን መምህር ሆነው አብረው ሲሰሩ ሄና የሰውንን እውነተኛ ማንነት ማወቅ ትጀምራለች። ሰዎችን የሚርቀው ኩሩ ስለሆነ ሳይሆን የውሻ ፍርሃቱ እንዳይታወቅበት እንደሆነ ትረዳለች። ሄና እሱን ከመጥላት ይልቅ ማዘንና መጠበቅ ትጀምራለች። ሰውን በበኩሉ ሄና የእሱን ፍርሃት ሳታፊዝበት ለመረዳትና ለመጠበቅ የምታደርገውን ጥረት ሲያይ ለሷ ያለው ስሜት ሙሉ በሙሉ ይለወጣል። ሰውን ሄናን ማፍቀር ይጀምራል። ቀናት እያለፉ ሲሄዱ ሁለቱም አብረው የሚያሳልፉት ጊዜ እየበዛ ይሄዳል። ሰውን በፍርሃቱ ምክንያት በሰዎች ዘንድ እንዳይፌዝበትና ሄናን መጠበቅ ትጀምራለች። ሰውን ደግሞ ሄና አደጋ ውስጥ በገባች ቁጥር ከመጀመሪያዎቹ ደራሽ አንዱ ይሆናል። አንድ ምሽት ሄና ከሰውን ጋር በነበራት ውይይት ሰውን ውሻዎችን የሚፈራበት ምክንያትና የሕፃንነቱን ህመሙን ያካፍላታል። ሄና በቃላቷና በቅፏ ታጽናናዋለች።
በዚህ ቅጽበት ሰውን ለሄና ያለውን ፍቅር መደበቅ አልቻለም። የ100 ቀናት ገደብ ሊጠናቀቅ ጥቂት ቀናት ብቻ ሲቀሩት ሄና ከእንግዲህ መዋሸት እንደማትችል ትረዳለች። እውነቱን ለሰውን ለመንገር ትወስናለች። እኔ በሌሊት ወደ ውሻ እቀየራለሁ ብላ ስትነግረው ሰውን መጀመሪያ ላይ የቀልድ ይመስለዋል። ነገር ግን በአይኑ ፊት ወደ ትንሽ ውሻ ስትቀየር ያያታል። ሰውን መጀመሪያ ላይ ቢደነግጥም በፍርሃቱ ፋንታ ለሄና ያለው ፍቅር ይበልጣል። ሰውን ፍርሃቱን ሙሉ በሙሉ በመተው ያችን ትንሽ ውሻ ወይም ሄናን በእጆቹ አቅፎ ከንፈሯን ይስማታል። በዚያው ቅጽበት ትልቅ ታምር ይፈጸማል። እርግማኑ ይሰበራል። ሄና በድጋሚ ወደ ሰውነቷ ትመለሳለች። ሁለቱም በደስታ ተቃቅፈው እውነተኛ ስሜታቸውን ይለዋወጣሉ። ታሪካቸው እዚህ ጋር የሚያበቃ ይመስል ነበር። ነገር ግን እውነተኛው ችግር ገና አሁን ይጀምራል። የታሪኩ ሁለተኛ አጋማሽ ወደ ጥንታዊ የጄሰን ዘመን ይመራናል። ታዋቂው መምህር ቦጊዮን ተራ ሰው አለመሆኑ ይጋለጣል። እሱ ሳንሺን ወይም የተራራ መንፈስ ማውንቴን ስፒሪት የሚባል ረጅም ዕድሜ ያለው ከተፈጥሮ በላይ የሆነ ፍጡር ነው። ከ500 ዓመታት በፊት ቦጊዮን ቾዮንግ የተባለች ተራ ሴት ያፈቅር ነበር። ቾዮንግ ደግሞ ነፍሰ ጡር ነበረች። ነገር ግን በዚያ ዘመን የነበሩት የሰውንና የሄና የቀድሞ ሕይወት አካላት ሱወንና ማክኦል በፈጸሙት ያልተጠበቀ ክህደት ምክንያት ቾዮንግ በወታደሮች ተገድላ ትሞታለች። ቦጊዮን በፍቅረኛ ሞት ምክንያት እብድ ይሆናል። ሱወንና ማኮልን ለቾዮንግ ሞት ተጠያቂ ያደርጋቸዋል። ስለዚህም በእነሱና በዘሮቻቸው ላይ ያንን የውሻ እርግማን ይጥልባቸዋል። እናም ቦጊዮን በትምህርት ቤቱ መምህር ሆኖ የመጣው በዘመናዊው ዘመን ዳግም የተወለዱትን ሰውንና ሄናን ለመበቀል ነበር። ቦጊዮን ሁለቱ በፍቅር ሲወድቁ ማየት ይፈልግ ነበር። ምክንያቱም ፍቅራቸው በጠነከረ ቁጥር የሚጥልባቸው በቀል የበለጠ ስለሚያመች። ቦጊዮን በቀሉን ይጀምራል። የሄናን ቤተሰቦች በሙሉ እርግማኑን በቋሚነት ወደ ውሻ እንዲቀይራቸው ማድረግ ይጀምራል። ሄና ቤተሰቧን ለማዳን በቦጊዮን ፊት ተንበርክካ ትለምነዋለች። ቦጊዮን አንድ ከባድ ምርጫ ይሰጣታል። የቤተሰብሽን እርግማን ሙሉ በሙሉ ለማስወገድ ከፈለግሽ ስለ ሰውን ያለሽን ትውስታ ሁሉ አጥፊ፣ እሱን ሙሉ በሙሉ ትረሻዋለሽ፣ እንደገናም አታፈቅሪውም ይላታል። ሄና ቤተሰቧን ለማዳን ስትል መስዋዕትነቱን ትቀበላለች። አስማቱ ይፈጸማል። በሚቀጥለው ቀን ሄና ስትነቃ የሰውንን ፊት ታያለች። ነገር ግን እንደ እንግዳ ሰው በትዝብት ታያዋለች። ስለ እሱ ያሏት ትውስታዎች፣ ያሳለፈቻቸው የፍቅር ጊዜያት በሙሉ ከጭንቅላቷ ተሰርዟል። ሰውን ልቡ ይሰበራል። ያፈቀራት ሴት ሙሉ በሙሉ ረስተዋለች። ነገር ግን ሰውን ተስፋ አልቆረጠም። ቀደም ሲል እሷ የእሱን የውሻ ፍርሃት ለማስወገድ እንደታገለች ሁሉ አሁን ደግሞ እሱ የእሷን ትውስታ ለመመለስና ፍቅራቸውን ለማዳን ይወስናል። ሰውን ሄናን ቀስ በቀስ ወደ ነበሩበት ቦታዎች ይወስዳታል። ምንም እንኳን ትውስታዋ ባይመለስም የሄና ልብ ግን ሰውንን ማስታወስ ይጀምራል። አእምሮ ቢረሳውም ልቧ ግን ለሰውን ከመጠን በላይ ይመታል። ሄና በድጋሚ ከሰውን ጋር ፍቅር ውስጥ ትወድቃለች። ይህንን ያየው ቦጊዮን ይደነግጣል። እውነተኛ ፍቅር በትውስታ መወገድን እንኳን እንደማይጠፋ ይረዳል። በመጨረሻ ቦጊዮን ያለፈውን እውነት ሙሉ በሙሉ ያውቃል። ከ500 ዓመታት በፊት ፍቅረኛው ቾዮንግ የሞተችው በእነሱ ክህደት ሳይሆን እሱን ቦጊዮንን ለማዳን ስትል ራሷን መስዋዕት አድርጋ እንደነበረ ይረዳል። ቦጊዮን በሰራው ስህተት ተጸጽቶ በቃሉን ሙሉ በሙሉ ይተዋል። የሄናን ትውስታ ይመልስላታል። የቤተሰቧንም እርግማን በቋሚነት ያነሳል። ቦጊዮን ሰላም አግኝቶ ቦታውን ለቆ ይሄዳል። ሄና ትውስታዋ ተመልሶላት ወደ ሰውን እቅፍ ትገባለች። አሁን ምንም አይነት እርግማን፣ ምንም አይነት ፍርሃት ወይም ሚስጥር በመካከላቸው የለም። ታሪኩ በሁለቱ አዲስና ደስተኛ የፍቅር ህይወት በስኬት ይጠናቀቃል። ተመልካቾቻችን A Good Day to be a Dog የተሰኘው ድራማ ሙሉ ታሪክ ይህንን ይመስል ነበር።